ቆይ እኔ ምን ባደርግ ነው የሰውነት ክብደት የመጨመር የምችለው ብለሽ አብዝተሽ ታስቢያለሽ፣ ትጨነቂያለሽ። በዚህ ቪዲዮ የምነግራችሁ አንድ ሰው ኖርማል የሆነ ጤናማ የሆነ የሰውነት ክብደት እንዲኖረው ማድረግ ያሉበትን ነጥቦች ይሆናል ማለት ነው። በመጀመሪያም ቻናሉን ሰብስክራይብ እና ቪዲዮውን ላይክ ማድረግ እንዳትረሱ ማለት ነው። ወደ ዋናው ሐሳብ ከመግባቴ በፊት አንድ ሰው ጤናማ የሆነ የሰውነት ክብደት አለው ወይስ የለውም የሚለውን ለማወቅ ቦዲ ማስ ኢንዴክሱን ማወቅ ይኖርበታል ማለት ነው። እሱንም ለማግኘት መጀመሪያ ቁመቱን ከተለካ በኋላ ያንን ወደ ሜትር ከቀየረ በኋላ ቁጥሩን ራሱ ያበዛዋል ማለት ነው። በራሱ ያበዛዋል ቁጥሩን የሚያገኘውን ቁጥር። ከዚያ በኋላ ክብደቱን በኪሎግራም ነው እሱ ያንን ክብደቱን በሜትር ወዳገኘው ቁጥር ያካፍለዋል ማለት ነው። ያኔ ቦዲ ማስ ኢንዴክስ የምንለውን ያገኛል ማለት ነው። ስለዚህ ኖርማል የሚባለው ቦዲ ማስ ኢንዴክስ ከ18.5 እስከ 24.9 ነው ማለት ነው። ነገር ግን ከ18.5 በታች ከሆነ ቦዲ ማስ ኢንዴክሱ ይህ ሰው አንደርዌይት ይባላል ወይም ደግሞ ዝቅተኛ የሆነ የሰውነት ክብደት እንዳለው ያመላክታል ማለት ነው። ስለዚህ ሰውየው ይህ ቦዲ ማስ ኢንዴክሱ ከ18.5 በታች የሆነው ቅርብ ጊዜ ያጋጠመ የክብደት መቀነስ፣ ለምሳሌ ልብሶቹ ሰፋ ብለው ከሆነ ወይም ደግሞ የተለያዩ የህመም ምልክቶች ለምሳሌ ተቅማጥ ሊሆን ይችላል፣ ትውከት ሊሆን ይችላል፣ የምግብ አለመፈጨት ሊሆን ይችላል፣ ሳል ሊሆን ይችላል፣ የምግብ ፍላጎት መቀነስ ሊሆን ይችላል፣ የተለያዩ ሌሎችም ወይም የተለያዩ የሚወስዳቸው መድኃኒቶች ሊኖሩ ይችላሉና ክብደቱን እንዲቀንስ የሚያደርጉ ማለት ነውና እነዛን ነገሮች ቼክ ማድረግ ይኖርበታል ማለት ነው። የህመም ምልክቶች ካሉት ምርመራ ማድረግና መታከም ይኖርበታል ማለት ነው። ነገር ግን ከምንም አይነት የህመም ምልክት ከሌለው ወይም ደግሞ ምንም መድኃኒት የማይወስድ ከሆነ የሰውነት ክብደቱን ለመጨመር ማድረግ ያለበት አሁን ቀጥሎ የምነግራችሁን ቲፖች ወይም ነጥቦች ይሆናል ማለት ነው። እነዚህም 5 የሚሆኑ ነጥቦችን ነው ሰውየው በቋሚነት ማድረግ ያለበት ጤናማ የሆነ የሰውነት ክብደት እንዲኖረው ማለት ነው። የመጀመሪያው ነጥብ በቂ የሆነ እንቅልፍ መተኛት ይኖርበታል። በቀን ውስጥ ከ6 እስከ 8 ሰዓት መተኛት አለበት ማለት ነው። ይህም ለቀጣዩ ቀን እረፍት እንዲሰማውና ለስራዎቹም ተገቢውን ትኩረት መስጠት እንዲችል ያግዘዋል ማለት ነው። ሁለተኛው አቮይድ ላይፍ ስትረሰርስ የምንለው ነው። ማህበረሰባዊም የሆኑ ግለሰባዊ የሚያጨናንቁና አብዝቶ እንዳስብና እንዲጨነቅ የሚያደርጉትን ነገሮች መቀነስ ከቻለም ማስወገድ ይኖራል።